ሰላም ውድ የኢትዮ መረብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ ከዚህ ቀደም ነፃ ኢንተርኔት እንዴት መጠቀም እንዳለብን እያንዳንዱን አሳይቻችሁ ነበር። ዛሬ ደግሞ አንዳንድ ሰዎች ተጠቅማችሁ አልሰራልንም እያላችሁ በኢንቦክስ እያሳወቃችሁ ነበርና እንዴት ማሰራት እንዳለባችሁ ከእናንተ ስለሆነ ችግሩ እንዴት አይፒ አድሬስ መርጣችሁ እንዴት እንደሚሰራላችሁ ሼር አደርጋችኋለሁ ማለት ነው። ስለዚህ ወደ አፕሊኬሽኗ እንገባና አፕሊኬሽኗ ላይ ከገባን በኋላ በዚህ ልክ ኮኔክት ከሆነላችሁ በጣም አሪፍ፣ ካልሆነ ግን ኮኔክት ብላችሁት ኮኔክት የማይሆን ከሆነ ይኸው በዚህ አጋጣሚ ኮኔክት የሆነልኝ ነው። ለምንድን ነው ኮኔክት የሆነው? እዚህ አይፒ አድሬስ ጋር እንግዲህ አይፒ አድሬስ ለማግኘት ሲቲንግ ጋር ትገባላችሁ። ከዛም በመቀጠል ማይ ፎን ትሉታላችሁ። ከዛም ሞር ኢንፎርሜሽን የምትለዋን ትነካላችሁ። በመቀጠልም ፎን ኢንፎርሜሽን ከዛም ይኸው አይፒ አድሬስ እንግዲህ ይቺ አይፒ አድሬሷ 169.254.11 ከሆነ ይህ ይሰራል። በተመሳሳይ ሌሎች ደግሞ የሚሰሩት አሁንም 10.45 እንዲሁም ደግሞ 10.85 10.129 እና 10.130 ናቸው ማለት ነው የሚሰሩ። እነሱን ደግሞ እንዴት ነው የምንቀይራቸው የሚለውን ለማሳየት ያህል ደግሞ እዚህ አፕሊኬሽኗ ላይ እንገባና ዲስኮኔክት አድርገን እዚህ ጋር አይፒ አድሬሱን መቀየር እንችላለን ማለት ነው። ለመቀየር ኤርፕሌን ሞድ እናስገባና መልሰን እናወጣዋለን። ከዛም ይህ አይፒ አድሬሱ ይቀየራል ማለት ነው። ይሄው አሁን ለምሳሌ 10.132 ይላል። ይህ አይፒ አድሬስ ከሆነ ኮኔክት ብናደርገው ለራሱ አፕሊኬሽኑ አይሰራልንም። ለምን? አይፒ አድሬሶቹ 10.45 እንዲሁም ደግሞ 85 129 እና 130 ስለሚሰሩ ማለት ነው። ለምሳሌ እዚህ ጋር ኮኔክት ባደረገው ሊሰራልኝ አይችልም። ስለዚህ ይችን አይፒ አድሬሷን ተመልሼ ሄድና አይፒ አድሬሷን 132ን 45 ወይም ደግሞ 85 129 እና 130 ማድረግ ይኖርብኛል ማለት ነው። እንዲሁም ደግሞ 169.254 ማድረግ ይቻላል ማለት ነው። ስለዚህ እሷ ሰምት ከመጣልኝ ድረስ ኤርፕሌን ሞድ እያስገባሁ አስወጣለሁ ማለት ነው። ይችን እናያታለን። አሁን 133 ይሄም አይሰራም። ኤርፕሌን ሞድ አድርገን እናወጣዋለን። አሁን 134 ይሄም አይሰራም። ልክ ቁጥሮችን እስከምናገኝ ድረስ ኤርፕሌን ሞድ እያስገባን እናስወጣለን ማለት ነው። ስለዚህ አሁን ላይ 10.130 ስለዚህ 130 ይሰራል፣ 10.129 ይሰራል፣ 10.45 ይሰራል፣ 10.85 ይሰራሉ ማለት ነው። ስለዚህ አሁን ላይ አፕሊኬሽኗ ላይ ገብቼ ባያት መስራት ይችላል ማለት ነው። እንደገና ሪኮኔክት ላርጋት ስታርት ብለው አሁን ላይ መስራት ይችላል። ይሄው ኮኔክት መሆን ይችላል ማለት ነው። በዚህ መልኩ አስተካክለን ምን ማድረግ መጠቀም እንችላለን ማለት ነው። አሁን ላይ ሞር ግልጽ እንደሆነላችሁ ተስፋ አደርጋለሁ። እንግዲህ በዚህ መልኩ ይሄ ኮኔክት ከሆነ በኋላ ደስ ያለንን አፕሊኬሽን መጠቀም እንችላለን ማለት ነው። ከዚህ በመውጣት ስንፈልግ ቴሌግራም፣ ቲክቶክ፣ ዩቲዩብ፣ ፌስቡክ መጠቀም ይቻላል ማለት ነው። ለምሳሌ ፌስቡክ ይሄው በዚህ መልኩ ይሰራልናል ማለት ነው። በተመሳሳይ ዩቲዩብ መጠቀም ይቻላል፣ ቲክታክን መጠቀም ይቻላል፣ ቴሌግራም መጠቀም ይቻላል። በተለይ ኦንላይን ለምታበዙ ሰዎች ይሆናችኋል ማለት ነው። ይሄን አድርጋችሁ በአሪፉ መጠቀም ትችላላችሁ። ይሄው ቴሌግራም መጠቀም ይቻላልና ይህን በመጠቀም እንግዲህ ባሪፉ እንደምትጠቀሙበት ተስፋ አድርጋለሁ። ሲሙ ዳታ በሌለው ሲም መሆን አለበት ማለት ነው። ይህን ካረግ ባሪፉ መጠቀም እንችላለን ማለት ነው።